አንዲት ሴት አለች በአንድ ቦታ በአንድ ሀገር አሊያም በአንድ ታሪክ ውስጥ ሳይሆን እሷ በብዙ መልኩ የምትኖር በተጨናነቁ መንገዶች ውስጥ ትጓዛለች። በሰዎች በተሞሉ ቦታዎች ዝም ትላለች። ለጥያቄዎች መልስ ትሰጣለች። ኃላፊነቷን ትወጣለች። መኖሯንም ትቀጥላለች። ያያት ሰው ሁሉ እሷ ጠንካራ ነች ይላታል። ነገር ግን ጥንካሬ አንዳንድ ጊዜ በዚህ ዓለም ውስጥ የተሳሳተ ምልከታ አለው። ምክንያቱም ጥንካሬ ራስን መቆጣጠር መቻል፣ ራስን መቻል አድርጎ ይህ ዓለም ይረዳዋል። እናም የተረጋጋ የሚመስል ልብ ምናልባት ዝምታን እንዴት መኖር እንዳለበት የተማረ ልብ ሊሆን ይችላል። በየቀኑ የምትኖረው ህይወት። ይቺ ሴት ሁልጊዜ በየማለዳው ትነቃለች። ጥንካሬ ዓለም በተነቃቃ መንፈስ አይደለም፣ በኃላፊነት እንጂ። ለምታሳልፈው ቀን ሁልጊዜ ዝግጅት አይሰማትም። ግን ያም ቢሆን አልወደቀችም። ቀጥ ብላ ቆማለች። ወደፊት መራመድን ቀጥላለች። መሸከም ያለባትን ሁሉ ትሸከማለች። ሰዎች ሲያናግሯት ትመልሳለች። ከሷ የሚጠበቀውን በሙሉ ታሟላለች። ምክንያቱም ማቆም እንዳለባት አማራጭ ሆኖ አይሰማትም እና ቀስ በቀስ ይህንን ህይወቷ ሆኗል። ሁልጊዜ የምታዝበት ህይወቷ ልቧ ቢደክም እንኳን ማለት ነው። ማንም የማያስተውለው የድካም አይነት። ከስራ የሚመጣ ድካም አለ፣ እንደዛው ከህይወት የሚመጣ ድካም አለ። የመጀመሪያው በእረፍት ሊፈታ ይችላል፣ ሁለተኛው ግን ይቆያል። ይህቺም ሴት ሁለተኛውን አይነት ድካም ትሸከማለች። በፊቷ ላይ በግልጽ አይታይም፣ በውስጧ ግን ቤቱን ሰርቷል። በሐሳቧ በስሜቷ ውስጥ ይኖራል። አንዳንድ ጊዜ ያለ ምክንያት በምትቆምበት መንገድ ይኖራል። አንዳንዴ ደግሞ ያለ ምክንያት ከባድ ስሜት እንዲሰማት በማድረግ ይኖራል። አንዳንዴ ደግሞ የተወሰነ ጊዜ መጥፋትን ትፈልጋለች፣ በድጋሚ ብርሃንን ማየት እንድትችል ብቻ ማለት ነው። ግን ይህንንም አትናገርም። መኖሯን ቀጥላለች፣ ወደፊት መጓዟን ቀጥላለች። ያልተነገሩ ነገሮች ክብደት። ያልተናገረችው ብዙ ነገር አለ። አስፈላጊ ሳይሆኑ ቀርተው ሳይሆን ለመናገር ፈልጋ ደህንነት ስላልተሰማት እንጂ። ስሜቶቿ ጥልቅ ነበሩ፣ ልማዶቿ የግል ነበሩ። ብስጭቶቿን ለማስረዳት ህመም ነበራቸው። ለዛም ለራሷ ጠብቃ ቆየቻቸው። ለራሷ ብቻ በውስጧ ደረጃ በደረጃ አስቀምጣቸዋለች፣ ልቧ እስኪሞላ ድረስ። በደስታ የተሞላች ሳትሆን መሸከም በተማረቻቸው ነገሮች የተሞላች ናት። በእሷ ላይ የተቀመጡ እሳቤዎች ወይም ግምቶች ሰዎች ደህና እንድትሆን፣ ነገሮችን እንድትቋቋም፣ ሌሎችን መረዳት እንድትችል፣ ታጋሽ እንድትሆን ይጠብቃሉ። እሷም ትሞክራለች። እነዚህን እሳቤዎች ለማሟላት ትሞክራለች። ሰዎች እንደሚያስቧት ለመሆን ትሞክራለች። በዚህ ውስጥ ግን ማን ነው የሚረዳኝ? ማን ነው የሚያዝንልኝ? ማን ነው የሚያሳየኝ? ልቤ ውስጥ ስላለው ነገርስ ማን ነው የሚጠይቀኝ ብላ ማሰብ ትጀምራለች። እነዚህን ጥያቄዎች መልስ ሳያገኙ በውስጧ ይቆያሉ። የማታውቀው ጥንካሬ። ይቺ ሴት ራሷን ጠንከር አድርጋ አትመለከትም ወይም ጠንካራ እንደሆነች አታስብም። ምክንያቱም ደግሞ ጥንካሬን በተለየ መንገድ ስለምትመለከተው። ጥንካሬ ማለት ህመም አለመሰማት፣ ትግል የሌለበት ሁልጊዜ ደህና መሆን ነው ብላ ታስባለች። ግን ይሄ እውነት አይደለም። እውነተኛ ጥንካሬ ማለት ትግል የሌለበት ሳይሆን ምንም ያህል ከባድ ቢሆን መቀጠል መቻል ነው። እናም ይህቺ ሴት ለረጅም ጊዜ ይህን ስታደርግ ኖራለች። ስትቀጥል ቆይታለች። ጸንታ ቀጥ ብላ ቆማለች። እሷ ማየት ሳትችል እንኳን ተስፋ መቁረጥ ቢሰማት እንኳን ያ ጥንካሬ ነው። ከአላህ ጋር ያላት ጥብቅ ግንኙነት። ህይወቷ ውስጥ ሰዎች ሊያዩት የማይችሉት ነገር ቢኖር ከአላህ ጋር ያላት ግንኙነት ነው። ሁልጊዜ ፍጹምነት አሊያም ወጥነት የለውም፣ ግን በጸጥታዋና በድክመቷ ጊዜ አለ። የምትሄድበት በሌላት ጊዜ ወደ አላህ ትመለሳለች። በረጅም ንግግርም ሳይሆን አንዳንዴ በዝምታዋ፣ አንዳንዴ በምታስበው ሐሳብ አሊያም በደረቷ ውስጥ በተቀመጠው ስሜት። አላህ ሁሉንም ይሰማል፣ መግለጽ የማትችለውን እንኳን። በጣም ከባድ የሚመስሉ ቀናት። ከወትሮ የበለጠ ከባድ ሆኖ የሚሰማት ጊዜ አለ። ትንንሽ ነገሮች የበለጠ ተጽዕኖ የሚያሳድሩበት ቀናት። ጉልበቷ እንደደከመባት የሚሰማት ጊዜ።
ሁሉንም ነገር የምትጠይቅበት ቀናት። በእነዚህ ቀናት ታዲያ ምን ማድረግ እንዳለባት ሁልጊዜ አታውቅም። ዝም ብላ ወደፊት ትቀጥላለች። ምክንያቱም መልስ ባታገኝ ራሱ ወደፊት መቀጠልን ራሷን ስላሰለጠነችው። አብሯት የሚኖረው ውስጣዊ ግጭት። ግማሽ አካሏ ማረፍ ይፈልጋል፣ ከፊሏ ደግሞ ማረፍ እንደማትችል እንዲሰማት ያደርጋል። ግማሽ አካሏ መናገር ይፈልጋል፣ ግማሽ አካሏ ደግሞ ዝምታን ይመርጣል። ከፊሏ ለውጧን ይፈልጋል፣ ከፊሏ ደግሞ ለውጥን ይፈራል። ይህ ውስጣዊ ግጭት እውነተኛ ነው፣ ዝምተኛና ቋሚ ነው። ስለ ጥንካሬዋ ያለው እውነታ። እውነታው ይህ ነው። በአጋጣሚ ቀጥ ብላ አልቆመችም፣ አሊያም በእድል ወይም ወደፊት አልተጓዘችም። ያልተሰበረችበት ምክንያት አለ፣ የቀጠለችበት ምክንያት አለ። ይህ ምክንያት የጥረቷ ብቻ ሳይሆን የአላህም ድጋፍ ነው። ምክንያቱም ማንም ሰው ብቻውን ያን ያህል ከባድ ሸክም ሊሸከም አይችልም። አላህም ባላሰበችው ለአፍታም ባላወቀችው ማንም ባልደገፋት ጊዜ አላህ ጥንካሬን፣ አቅምን እየሰጣት ነበር። ለአፍታ ቆም ብላ ያለፈችበትን ስታይ አስፈላጊን ነገር ትመለከታለች። እንደማትተርፍ እንደማትድን ያሰበችበት ጊዜዎች ነበሩ። ሙሉ በሙሉ ነገሮች እንደሚያደቋት ያሰበችባቸው ብዙ ጊዜያቶች ነበሩ። በጣም ብዙ ያዘነችባቸው ጊዜያቶች ነበሩ። ግን አሁንም አለች። አሁንም መተንፈሷን ቀጥላለች። ወደፊት መጓዟን ቀጥላለች። ይሄ ድክመት ሳይሆን የጥንካሬ ማረጋገጫ ነው። ህመሟን የምትቋቋምበት መንገድ። ሁልጊዜ ምላሽ አትሰጥም። ሁልጊዜ ሁሉንም ነገር አትናገርም። በውስጧ ነገሮችን ታስተካክላለች። በጥልቀት ስሜቷን ታዳምጣለች። በትንሹም ግን ታሳያለች። ምንም ስሜት ሳይኖራት ቀርቶ ሳይሆን መቆጣጠርን፣ ትዕግስትንና ራሷን እንዴት መያዝ እንዳለባት ስለተማረች ነው። በውስጧ የተደበቀው እድገት። ተለውጣለች። በድንገት ሳይሆን ቀስ በቀስ ባሳለፈቻቸውና በፈተናዎች በኩል በጊዜ ሂደት ተለውጣለች። የበለጠ አስተዋይና ጠንቃቃ ሆናለች። የበለጠ አሳቢ ሆናለች። በጥልቀት ከውስጧ ጋር ተቆራኝታለች። በችግሮች ውስጥ ቢመጣ እንኳን ይሄ እድገት ነው። ያውም ትልቅ እድገት፣ ማንም ሰው በቀላሉ ሊያገኘው የማይችለው ትልቅ እድገት ነው። መሰማት ያለባቸው መልእክቶች። ላንቺ ለሁሉም መስማት ያለብሽ መልእክት ነው። ግፊትም ሆነ ዳኝነት አያስፈልጋትም። ማለትም ማንም ሊገመግማት ወይም ገምጋሚ አያስፈልጋትም። ጠንካራ ሁኚ ተብሎ ነጋሪ አያስፈልጋትም። መረዳትና እውነት ነው የሚያስፈልጋት። እውነቱ ይሄ ነው። ቀድሞውኑ ጠንካራ ነች። በጭራሽ ስለታገለች ሳይሆን ስለማታቆም ነው። ጥንካሬያቸው የሚታይ ሰዎች አሉ፣ እንደዛው ጥንካሬያቸው የተደበቀባቸው ሰዎች አሉ። እሷ ከሁለተኛው አይነት ወገን ናት። ጥንካሬዋ በትዕግስትና በዝምታዋ ውስጥ ነው። ጥንካሬዋ ወደፊት የመቀጠል ችሎታዋ ነው። ማንም ባያያት፣ ማንም ባይሰማት፣ ማንም በማያት በማያስተውላት ጊዜ፣ ማንም በማይረዳት ጊዜ እንኳን ማንም ባይረዳትም አላህ የተደበቀ ጥረቷ እያንዳንዱ ጸጥ ያለችበትን ጊዜ፣ እያንዳንዱ ወደፊት የተጓዘችበትን ጊዜ ያያል። ምንም ነገር አይጠፋም፣ ችላም አይባልም። ሁሉንም ነገር አላህ ያውቀዋል። እሱ ሁልጊዜ ተደብቃ ያለቀሰችበትን፣ ዝም ያለችባቸውን ምክንያቶች፣ ያለፈቻቸውን፣ የሆነቻቸውን በሙሉ አላህ ያውቀዋል። ዝም ማለት በራሱ ትልቅ ጥንካሬ ነው። ማንም ዝም ማለት በማይችልበት፣ ራሱን እየተናገረ በሚያደክምበት፣ የድክመቱ ምንጭ ራሱ በሆነበት በዚህ ዓለም ላይ ዝም ማለትን መቻል ትልቅ ጥንካሬ ነው። እንደውም የአላህ ስጦታ ነው። በዝምታ ውስጥ ራስሽን ትሰሪያለሽ። አላህ የሚወዳትን ሴት አይነት ትሆኛለሽ። ወደፊት ልጆችሽ እናቴ እኮ ናት ብለው የሚሏትን አይነት ሴት ትሆኛለሽ። እናትሽ ስታይሽ ልጄ እኮ ናት የምትላትን አይነት ሴት ትሆኛለሽ። አንቺ በራስሽ መሆን የምትፈልጊያትን ሴት ትሆኛለሽ። ዝም ማለት ጥንካሬ ነው፣ ድክመትሽ አይደለም። አላህ ዝም ያለን ይወዳል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ዝም ያለ ነፃ ወጣ። ዝምታሽ ነፃነትሽ ነው። ዝምታሽ ነፃ አውጪሽ ነው። ማወቅ ያለብሽ አንቺ ከሁሉም በላይ ጠንካራ ነሽ፣ ሴት ነሽ። ዝምታሽ ክብርሽ ነው። ዝምታሽ ትልቁ የማንነትሽ መሰረትሽ ነው። ዝምታሽ
ትምህርት ቤትሽ ነው። ዝምታሽ ህይወትሽ ነው። ትክክለኛ ቀጥ ያለ አላህ የሚወዳትን ሴት አይነት የምትሆኝበት መንገድሽ ነው። ዝምተኛ መሆንሽ ፈሪ አያደርግሽም። ዝምተኛ መሆንሽ አላዋቂ አያደርግሽም። ዝምተኛ መሆንሽ ኋላ ቀር አያደርግሽም። ዝምተኛ መሆንሽ ያስከብርሻል። ዝምተኛ መሆንሽ ጠንካራ ያደርግሻል። ዝምተኛ መሆንሽ ወደ አላህ ያቃርብሻል። አላህም ይወድሻል። አላህ ከፍ አድርጎሻል። ስለወደደሽ ይህንን አይነት ኒዕማ ወፍቆሻል። ይህ መልእክት ወደ ልብሽ ከደረሰ በቁም ነገር ያዡ። ይህንንም ቪዲዮ ላይክ እያደረጋችሁ ይህን ማስታወሻ ለሚያስፈልገው ሰው አጋሩ። በኮሜንት ላይም ከጠበቅኩት በላይ ጠንካራ ነኝ እያላችሁ ጻፉልን። ለተጨማሪ እውነታና ጥልቅ ማስታወሻዎችን ቻናሉን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። አላህ ለእያንዳንዱ ለደከመ ልብ ጥንካሬን፣ በትግል ውስጥ ላለ ለተጨነቀ ምቾትን ይስጠን። አላሁማ አሚን። ወሰላም አለይኩም ወራህመቱላሂ ወበረካቱ።